ሰላም ሰላም ውድ የዛና ቤተሰቦቻችን እንዴት ናችሁ? በዛሬው ክላሳችን የፍሬሽማን ኮርስ ኢመርጂንግ ቴክኖሎጂ ይዘንላችሁ መጥተናል። ዩኒት 3 አብረን እንቀጥላለን። ኢንትሮዳክሽን ቱ ኢመርጂንግ ቴክኖሎጂ የሚል ምዕራፍ 3 እንጀምራለን ማለት ነው። በጣም ደስ የሚል ዩኒት ነው። ቻፕተር 3 ስለ አርቲፊሻል ኢንተለጀንስ የሚያወራ ዩኒት ነው። ይሄንን ዩኒት አብረን የምንቀጥል ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። በጣም ሾርት በሆነ መንገድ ፈተና በሚጠቅማችሁ መንገድ አብረን እናጠናለን ማለት ነው። እንግዲህ ኦብጀክቲቮች አሉት። ከዚህ ዩኒት በኋላ የምትከተሉት ኦብጀክቲቮች አሉት። እነዚህን ኦብጀክቲቮች አሉት። መጀመሪያ ላይ ስለ አርቲፊሻል ኢንተለጀንስ ያለውን ዲፊኒሽን ማወቅ መቻል አለባችሁ። you should have to know definitions of artificial intelligence። ከዛ በኋላ types application areas and approaches of የአርቲፊሻል ኢንተለጀንስ ታይፖች አሉት። የራሳቸው የሆነ አፕሮቾች አሉት። እንዲሁም ሌላው ደግሞ need for artificial intelligence የምንላቸው አሉ። advantage እና disadvantage of IA እና history of IA እንመለከታለን። በመጨረሻም applications of AI ተመልክተን ይህን ዩኒት እንጨርሳለን ማለት ነው። So briefly starting from the definition, from the etymological definition ስንመለከት artificial intelligence የሚለው ቃል artificial እና intelligence ከሚለው ቃል ነው የመጣው። artificial ማለት እንግዲህ ምንድነው? ሰው ሰራሽ ነው። intelligence ማለት ምን ማለት ነው የሚለውን እንመለከታለን። So the power of machine to copy intelligence in human behavior ነው። እንግዲህ artificial intelligence like እንደ human ምንድነው? የሂማንን power like እንደ human think ማድረግ rationally feel ማድረግ የምንችለው act as human think as human እንደማለት ነው። እንደዛ እንደማለት ነው። እዚህ ጋር እንግዲህ እነዚህን ሙሉ ትመለከታላችሁ። የተለያዩ ሮቦቶች አሉት። የተለያዩ አይነት ሮቦቶች አሉት። የተለያዩ ታስኮችን መስራት የሚችሉ ማለት ነው። are they are intelligent? So robots is the only smart initial program ነው። ሮቦቶችን ስንመለከት initially they're very smart ናቸው. answer the power of machine to copy and intelligent and የሂማንን behavior ባህሪ በማሳየት ነው። So what are artificial intelligence ነው የምንለው? artificial intelligence የሚለው ቃል ከሁለት ቃላቶች የመጣ ነው። artificial እና intelligence ነው። artificial intelligence is the development of computer system ነው። የኮምፒውተር ሲስተም እድገት ነው። that are able to perform ምን ማድረግ ይችላል? የተለያዩ ታስኮችን ፕሪፎርም ማድረግ የሚችል ናቸው። that would be require human intelligence. examples of these tasks are እነዚህ በምን አይነት ፎርም ነው ታስኮችን ፕሪፎርም ማድረግ የሚችሉት? ምናልባት ቪዥዋሊ ኢሜጅ በሆነ መንገድ ሪኮግናይዝ ሊያደርጉ ይችላሉ። ቪዥዋል ፕሪሰፕሽን ሊሆን ይችላሉ። ንግግር ኢሜጅ ሪኮግኒሽን ላይ አሁን ላይ እንግዲህ በጣም ብዙ አይነት የኤአይዎች አሉት። ለምሳሌ ቻት ጂፒቲ፣ ሌሎች አሉ ቻት ቦክስ እና በጣም ብዙ አይነት ኤአይዎች አሉት። ቪዥዋል ፕሪሰፕሽን ኢሜጆችን ሪኮግናይዝ የሚያደርጉት፣ ስፒች ቮይስ ሳውንድ ስትልኩ የተለያዩ አይዲያዎችን ስትፈልጉ የሚመልሱላችሁ አሉ። ዲሲሽን ሜከሮች አሉ። የተለያዩ ዲሲሽን ሜከር ማድረግ የሚችሉ ናቸው። ትራንስሌሽን ኦፍ ላንጉዌጅ አሁን ላይ አማርኛንም ትራንስሌት ማድረግ ጀምረዋል። በሁሉም ቋንቋ ላይ የመጣ ነው። ስፔሻሊ በእንግሊዝኛ የተሰራ ቢሆንም አሁን ላይ የተለያዩ ቋንቋዎችን ትራንስሌት ያደርጋል ማለት ነው። እነዚህም እንግዲህ ኤአይዎች ናቸው። ኤአይዎች በተለያዩ ዘመናት ላይ በተለያዩ ዓመተ ምህረት ላይ የተለያዩ ነበረ። እሱንም ሂስትሪስ ኦፍ አርቲፊሻል ኢንተለጀንስ የሚለው ላይ የምንመለከት ይሆናል ማለት ነው። አብራችሁን ቆዩ። ሶ ሪል ላይፍ ላይ ስንመለከት እንግዲህ አርቲፊሻል ኢንተለጀንስን ሪል ላይፋችን ላይ ስንመለከት ለምሳሌ ሰልፍ ድራይቪንግ ካርስ ሰልፍ ድራይቪንግ ካር ሪሞት ኮንትሮል ራሳቸውን ድራይቭ የሚያደርጉ አሉ በአርቲፊሻል ኢንተለጀንስ አማካይነት። ቦስቶን ዳይናሚክስ ናቪጌሽን ሲስተሞች አሉት። እዚህ ጋር የምትመለከቱት ናቪጌሽን ሲስተም SIMO የምንላቸው አሉ። ቻት ቦትስ የምንላቸው አሉ። እንደገና ሂማን እና ኮምፒውተር ጌሞች አሉት። መኒ ሞር ሌሎችም አሉ። ኢትስ ማለት እንችላለን ማለት ነው። ሰው አሁን ኤአይ እና ሮቦት በመካከላቸው ያለው ልዩነት ምንድነው የሚለውን እንመለከት። ኤአይ እና ሮቦት ምንድነው? what is the difference between AI and robots የሚለውን በደንብ እንመለከታለን። ፈተና ላይ ልትጠየቁ ትችላላችሁ ማለት ነው። so AI artificial intelligence ነው። ሮቦት እንግዲህ it's one type of artificial intelligence ነው። like እንደ human እንደ behave እንደ human think as human የሚያስብ ነው። ሮቦት እንግዲህ ብዙ አይነት ሮቦቶች አሉ። so artificial intelligence ማለት programmed to their social interaction በሶሻል ኢንተራክሽን ላይ ፕሮግራምድ የሆነ ነው።
ፕሮግራሚድ የሆኑ ናቸው። ሶሻል ኢንተራክሽን ላይ የተለያዩ ነገሮችን ለርንስ ፕሮግራሞች ናቸው። ግን ሮቦት ጋር ስንመጣ ሮቦቶች ፕሮግራሚድ ናቸው። ፕሮግራሚድ የሆኑት ለምንድነው? ቱ ዱ ላው ሌቭል ኢንተራክሽኖች ናቸው። እነዚህ የተለያዩ አይነት ታስኮች አሉት። እነዛን ታስኮችንን እንዲሰሩ ኦንሊ አስ ስማርት አስ እንደ ሂማን ቤበር ስማርት አስ እንደዛ መስራት እንዲችሉ ተደርጎ ነው። ስለዚህ በሁለቱ መካከል ኤአይ ፕሮግራሚድ የሆነ ነው። ፕሮግራሚድ የሆነው ቱ ዜር ቲንክ ነው። ቲንክ አስ ሶሻል ኢንተራክሽን ነው። ግን ሮቦት ደግሞ ፕሮግራሚድ ቱ ዱ ላው ሌቭል ኦፍ ኢንተራክሽኖች ናቸው። እነዚህ እንዲያደርጉ ነው። እዚህ ጋር ሮቦቶችን ስትመለከቱ እንግዲህ እዚህ ጋር የተለያዩ አይነት ሮቦቶች አሉት። እነዚህ እዚህ ጋር የምትመለከቱት ሶጆነር ሮበሪ፣ ስፕራይት ኦር ኦፖርቹኒቲ ሮበሪ የተለያዩ አይነት ሮቦቶች አሉት ናቸው እዚህ ጋር ማለት ነው። it is a composed of two words እንግዲህ አርቲፊሻል ኢንተለጀንስን ስንመለከት የሁለት ጥሬ ቃላቶች ጥርቅም ነው። አርቲፊሻል እና ኢንተለጀንስ ከሚለው ነው። አርቲፊሻል የሚለውን ቃል ማለት ወይም አርቲፊሻል ስንል አርቲፊሻል ኢንተለጀንስ ወይም አርቲፊሻል ስንል ማን ሜድ ነው። ማን ሜድ ቲንኪንግ ፓወር ነው። ኢንተለጀንስ ማለት የሰው ልጅ የማሰብ የብስለተ ክህሎታ ወይም የማሰብ አቅሙ የማሰብ ኃይል እንደማለት ነው። አርቲፊሻል ማለት ማን ሜድ ነው። ሶ አርቲፊሻል ኢንተለጀንስ ማለት ማን ሜድ ቲንኪንግ ፓወር ማለት ነው። ሰው ሰራሽ የአቅም ኃይል እንደማለት ነው። it is a science ነው። it is a science and የሳይንስ ዘርፍ ነው። and engineering of making intelligent ነው። ማሽኖችን ኢንተለጀንት ማሽኖች act as the power of thinker እንዲሆኑ ስፔሻሊ ኢንተለጀንት ኮምፒውተሮች አሉት። እነዚህ ስፔሻሊ ኢንተለጀንት የሆኑ ኮምፒውተሮች አሉ። የተለያዩ ነገሮች የተገጠሙላቸው ኮምፒውተር ፕሮግራምስ አሉ። ዲስ ኢንተለጀንት ማሽንስ ካን ቢ እንዴት ነው እነዚህ ማሽኖቹ አክት የሚያደርጉት ወይም የሚያሳዩት ባህሪ ምን አይነት ናቸው? ቤብ ላይክ ሂማን እንደ ሰው ነው። ሂማን ቲንክ ላይክ ሂማን ነው። በነገራችን ላይ ማሽን የተለያዩ ማሽን ኮምፒውተሮች ብዙ አይነት በአለማችን ላይ ያሉ ማሽኖችን የሰው ልጆች ጋር ማወዳደር አንችልም። ሂማንስ አር ቬሪ ዋይዝ ሂማኖች እኛ we have religious we have beliefs we have emotion ስለዚህ ምንድነው እንደ ማሽኖች አክት ማሽኖች እንደ ሂማን ቤቭ የሂማንን ባህሪ አሳይተው ምክንያቱም እነዚህ ማሽኖቹ የሰውን ባህሪ የሰውን ቦታ ተክቶ ነው የሚሰሩት። ሰው መጀመሪያ ላይ ላይክ እንደ ሂማን ነው አክት የሚያሳዩት ላይክ ሂማን ቲንክ ነው and able to make decisionዎችን መስራት ይችላል። ዲሲሽን ውሳኔዎችን ዲሳይድ ማድረግ ይችላል። so intelligence ማለት ምን ማለት ነው? it is intelligence is the computationally part of ability ነው። የአቢሊቲ የችሎታ አካል ነው። so achieve የሆነ ጎሎች አሉ። ዲዛይር ማድረግ የሚችሉት ጎሎች አሉ። እነዛን ጎሎችን በምን አይነት ነው thinking of power ብለናል። ኢንተለጀንስ ማለት የሐሳብ ብስለት የሐሳብ ኃይል እንደማለት ነው። so in the world varying kinds of degree of intelligenceዎች አሉት። በተለያዩ አይነት የኢንተለጀንስ አይነት occurring in the people many animals and some others ናቸው። so intelligence is the ability intelligence ማለት ability ነው። አሁን ኢንተለጀንስ ናውሌጅ እና ኤክስፒሪየንስ እንመለከታለን። ሶስቱን ልዩነታቸውን መረዳት አለብን። ኢንተለጀንስ is the ability to acquire and apply knowledge ነው። ኢንተለጀንስ ችሎታ ነው። ኤቢሊቲ እምቅ አቅም ነው። ምንድነው አፕላይ የምናደርግበት ናውሌጃችን ነው አፕላይ የምናደርጉት። ሰው መጀመሪያ ላይ ናውሌጅ ከሌለን እንዴት ነው ኢንተለጀንስዎችን አርቲፊሻል ኢንተለጀንስዎችን ወይም የቲንኪንግ ፓወራችንን ዴቨሎፕ ማድረግ የምንችለው። ስለዚህ ኢንተለጀንስ is ability to acquire and apply knowledgeዎችን አፕላይ የምናደርግበት ነው። ናውሌጅ ምንድነው? ናውሌጅ is the information acquired through experience ነው። እውቀት እንዴት ነው ልንቀስም የምንችለው? so knowledge it is መረጃ ነው። አኳየር ያደረግነው ወይም ጌን ያደረግነው through experience ነው። ለርኒንግም through experience ነው ብለናል። ስለዚህ ናውሌጅም through experience ነው። አንድ ሰው ናውሌጅ ያለው ስንል through experience ነው። ዝም ብሎ መረጃ ብቻውን ናውሌጅ ሊሆን አይችልም። so experience ደግሞ ምንድነው? እንግዲህ ናውሌጅ through experience ነው ካለን experience ደግሞ ምን ማለት ነው? በሌላ አባባል experience ማለት እውቀት ነው ማለት ነው። ስለዚህ ለምሳሌ አንድ ሰው ሲወለድ መኪና መንዳት አይችልም። ሲወለድ ምን ማድረግ አይችልም? ማንበብ መጻፍ አይችልም ሲወለድ። ስለዚህ መጀመሪያ ምንድነው ኤቢሊቲው አለ። ኖርማሊ ናቹራሊ ዲፖርት ጊፍትድ የሆነ ኤቢሊቲ አለ። ይሄንን ኤቢሊቲ
የተለያዩ ኢንፎርሜሽኖችን ጋዘር በማድረግ አኳየር ኢንፎርማል ኦር ፎርማል ፎርም በሆነ መንገድ ለርን ይማራል። ከዛ በኋላ የተለያዩ አይነት መኪና ለምሳሌ ፕራክቲስ ታደርጋላችሁ። መኪና ሞተር መንዳት ስለማንችል ሰው ፕራክቲስ እናደርጋለን። አፍተር ሰርቲን ታይም ኦፍ ኤክስፒሪየንስ ያንን ምንድነው የመኪና መንዳት ይሄ እኮ የከሌ እኮ ሹፌር ነው፣ የከሌ እኮ እንደዚህ ነው፣ ሞተር ይነዳል፣ አቅም ነው ሳምቲንግ እንላለን። ሰው ምንድነው ፕሮሰስ ይህንን አኩሙሌት ያደረግነውን ኤክስፒሪየንስ ነው። ስለዚህ ኤክስፒሪየንስ ማለት ምንድነው ያካበትነው የሙያ ልምድ ማለት ነው። ልምድ እንደማለት ነው። ሰው ኤክስፒሪየንስ ምን ይሆናል? እውቀት ይሆናል ማለት ነው። ምክንያቱም gained through exposure of training ነው። በጣም ከብዙ ትሬኒንግ የተገኘ ነው። ሶ experience is a knowledge ማለት እንችላለን because it come from gained from through many tasks, many times of repetition of training ነው። so artificial intelligence እዚህ ጋር ስንመለከት እንግዲህ it is a way of making computer robots የኮምፒውተሮችን የምንሰራበት like software thinking and act like in the human act የሚያደርግ ናቸው። ምክንያቱም this all are act like in the human ነው። ሂማንን መኪና መንዳት የሚችለው ሰው ነበር። ሰውን ሪፕሌስ ያደርገው ሮቦቶች መኪናን ድራይቭ ማድረግ ይችላሉ። የተለያዩ ድሮኖች አሉት። ራደር even military system ላይ military ፎርስ ዲፌንሲቭ ሲስተም ላይ ራደሮች አሉት። እነዚህ የተለያዩ አይነት ኮንትሮል የሚያደርጉት የአንዲትን ሀገር ድንበር የሚጠብቁ ከተለያዩ ጠላቶች የሚከላከሉት አሉ። this is the results of the new technological innovation ብለን ነው መጥቀስ የምንችለው። ሳሚንግ the terms apps ተርሞችን ሳም አፕ በምናደርግበት ሰዓት ላይ ኢንተለጀንስ ከምን አይነት ቃላቶች ነው? ኢንተለጀንስ ማለት ምን ማለት ነው? ኢንተለጀንስ ማለት የማሰብ ብቃት የማሰብ ኃይል ነው ብለናል። ስለዚህ ሪዝኒንግ መሆን አለብን፣ ምክንያታዊ መሆን አለብን። አሜንካዊ የሆነ ሀሳቦች ላይ መሰረት አድርገን ነው ማመን ያለብን። ዝም ብለን ማሰብ የለም። ዝም ብለን እንዴት ነው ማመን የምንችለው? እንዴት ነው ምክንያት ላይ መሰረት ያለ ነገር ነው ማመን ያለብን። ሁለተኛ ለርኒንግ የመማር አለ። የምን ጥርቅም ነው? መማር ለርኒንግ፣ ፕሮብሌም ሶልቪንግ ችግሮቻችንን መፍታት የምንችለው ሰው ሮቦቶቹ there is a robot ካለ ምክንያቱም የሰዎች ኃይል በብዛት አያስፈልግም ማለት ነው። ሰው ምንድነው ፕሮብሌሞችን ሶልቭ ማድረግ እንችላለን። በጣም አደጋ ለሰው ልጆች አደጋ የሆኑ ስራዎችን ሮቦቶች እንዲሰሩ እናደርጋለን። እዛኔ ችግሮችን እንቀረፍን ማለት ነው። ፕሪሰፕሽኖች አሉት፣ ሊንጉስቲክ ኢንተለጀንሶች አሉት። ሰው እነዚህ ሙሉ ምንድናቸው? So intelligence እንግዲህ normally intelligence is the composed of reasoning, learning, problem solving, perception and linguistic intelligence የምንለውን ጥርቅም ነው ማለት ነው። so ይቀጥላል። so artificial intelligence ወይም AI system is composed of an agent and its environment። ሰው እንግዲህ environment አለ፣ agent አለ። ሁለቱን ልዩነታቸውን በደንብ መረዳት አለብን። agent ማለት ምን ማለት ነው? agent የምንለው እንግዲህ ያንን ታስክ የሚያደርግልን ማለት ነው። ያንን ታስክ ወይም ፕሪፎርም የሚያደርግልን ኤጀንት ላይክ እንደ ሂውማን ነው። ኤግዛምፕል ሂውማን ሮቦት ሊሆን ይችላል። ኤኒቲንግ ዛት ካን ፕሪሲቭ ኢትስ ኢንቫይሮንመንቱን ፕሪሲቭ የሚያደርግልን through sensory and act happen in the environment የሚያደርግልን። እዚህ ጋር እንግዲህ እዚህ ጋር ላሳያችሁ። እዚህ ጋር ላይክ there is agent አለ ላይክ እንደ ሂውማን አክት የሚያደርግ ኤጀንት አለ። ይሄ ኤጀንት የተለያዩ አክቲቪቲዎች አሉት፣ ሴንሰሪዎች አሉት። ሰው ፕሪሰፕት ያደርጋል፣ አክቶን ያደርጋል። ማን ላይ ነው? ኢንቫይሮንመንት ላይ ነው። ኢንቫይሮንመንቱ ደግሞ ምንድነው? ማን ላይ? ኤጀንቱ ላይ ነው። ስለዚህ ሁለቱ በጣም አስፈላጊ ነገሮች ናቸው ማለት ነው። intelligent agent must be able to set goal and achieve them። ኢንተለጀንት ኤጀንቶቹ ምንድነው? must able to set የራሳቸውን ጎሎች አሏቸው እና achieve ማድረግ ይፈልጋሉ እነዛን ጎሎችን። so other examples of include ሌሎችን ስናይ autonomous vehicle የምንላቸው autonomous vehicle ስንል ራሳቸውን ድራይቭ የሚያደርጉት ማለት ነው። በሪሞት ኮንትሮል አማካኝነት ድራይቭ ራሳቸውን የሚያደርግ የሚችሉ ናቸው። such as drones ያለ self driving ካሮች የምንላቸው አሉ። ሜዲካል ዲያግኖሲስ እና ስፔሻሊ ፊዚክስ 12ኛ ፊዚክስ አዲሱ ካሪኩለም ላይ ማግኔቲክ ሪዞናንስ ሲኤምአይ እነዚህን ማግኔቲክ ሪዞናንስ ቴራፒንግ እነዚህ ሙሉ ምንድነው የተለያዩ ህክምናዎችን ምን በማድረግ ነው? በአርቲፊሻል ኢንተለጀንስ አማካኝነት ህክምናዎችን ማድረግ እንችላለን። ስለዚህ ሜዲካል ዲያግኖሲስ ማድረግ እንችላለን። ክሪኤቲንግ አርት ሰች አስ ፖተሪዎች እነዚህን መስራት እንችላለን። ፕሩቪንግ ማቴማቲካል ቴረሞችን ፕሩቭ ያደርግልናል። so this is artificial intelligence ማለት እንችላለን። ፕላይንግ ጌሞችን ቺዝ ኦር አዘር ጌሞችን መጫወት እንችላለን። ሰርች ኢንጂኖች አሉ such as Google እነዚህ ሙሉ ኤአይዎች ናቸው። ኦንላይን አሲስታንት such as Siri ምንላቸው አሉ። ኢሜጅ ሪኮግኒሽኖች አሉ። ኢሜጅ ሪኮግኒሽን ምንላቸው እንደ ፎቶግራፍ
ስፓም ፊልተሪንግ የተለያዩ አይነት ስፓም ብሎክ የሚያደርጉልን የተለያዩ አይነት አስፈላጊ የሆነ ቦታ ላይ የተለያዩ አይነት እንትኖች ቢደወሉልን ስፓም የሚያደርጉልን አሉ። ፕሪዲክሽን ፎር ጁዲሻል ዲሲሽን ኤንድ ታርጌቲንግ ኦንላይን አድቨርታይዝመንቶች አሉ። AI deals with the areas of developing computing ሲስተሞች አሉት። ኤአይዎች እንግዲህ ዴቨሎፒንግ የሆነ ኮምፒውቲንግ ሲስተሞች ላይ ሞር ፓርቲሲፔት ያደርጋሉ። there are capable of performing ታስኮችን that humans are very good at. for example recognize ያደርጋሉ፣ object recognizing and making senseዎችን ይሰጣሉ of speech make sense ይሰጣሉ speech ለምናደርገው ነገር decision make ያደርጋሉ and constrained environmentዎችን ማሽን ለርኒንግ is an advanced form of AI ነው። የኤአይ እንግዲህ ማሽን ለርኒንግ ማለት advanced form of AI ነው where the machine can be learn as it goes rather than having every action ማሽኑ ለርን ካደረገ በኋላ በነገራችን ላይ አሁን ላይ ማሽኖቹ እነዚህ እኛ የምንላቸው ኤአይዎቹ የተለያዩ እነዚህ ቻት ጂፒቲ ማለት የተሰጣቸውን ነገር ብቻ ነው ፕሪፎርም ማድረግ የምችሉት ራሳቸውን መማር ማስተማር አይችሉም። ስለዚህ እነዚህ ወደፊት ይመጣሉ ራሳቸውን ማስተማር የሚችሉት ማለት ነው። አሁን ለምሳሌ ቀን ሁሉ ብትጠይቁ ቀን ላይ ነግሯቸው ይችላል፣ ሌላ ቀን ነው ሊነግሯቸው የሚችሉት። ስለዚህ ያ ምንድነው ራሳቸውን መማር ማስተማር አይችሉም ማለት ነው። ያ ሁሉ ወደፊት ይመጣል አድቫንስድ የሆነ ሌቭል ማለት ነው። can learn as it goes rather than having every actions and programmed by humans ስለሆኑ በሂማን ፕሮግራም ሊሆን ይችላል። so ለምን ያስፈልጋል need for AI ምን ያስፈልጋል? all AI need for following መጀመሪያ ላይ ለምን ያስፈልጋል? to create expertise ሲስተሞችን that exhibit intelligent behaviorዎችን እንዲያሳዩልን with capability to ምንድነው learn እንዲያደርጉ መማር demonstrate እንዲያደርጉ ያንን የተማሩትን demonstrate እንዲያደርጉ show እንዲያደርጉ እንደገና explain እንዲያብራሩት and advise it to users ለተጠቃሚዎቹ advice እንዲያደርግ ነው። helping ማሽኖችን support እንዲያደርጉ find solution የተለያዩ ሶሉሽኖችን መፍትሄዎችን መፈለግ for complex problemዎችን በጣም የተለያዩ ብዙ ችግሮችን ላይ ትኩረት በመስጠት like እንደ human do as applying them as እንደ አልጎሪዝም መጠቀም መቻል አለብን። so the following are the ጎሎችን ደግሞ ስንመለከት ጎሎች ምንድናቸው? የኤአይ ጎሎች ምንድናቸው? what are the goals ወይም ምንድነው አላማው ምንድነው? ጎሎች አንደኛ replicate human intelligenceዎችን የhuman intelligenceን replicate ማድረግ solve knowledge and intensive taskዎችን solve ማድረግ an intelligent connections of perceptual and actions building machines which can be perform tasks that require human intelligenceዎችን require የሚያደርጉትን perform ማድረግ ይችላል። create some system which can be exhibit intelligent behaviors ምን ማድረግ ይችላሉ? learn new things by itself አዳዲስ ነገሮችን demonstrate ማድረግ የሚችል can explain different things ማድረግ እንዲችሉ ሰው ጎላቸው ይሄ ነው ማለት ነው። ሰው እንግዲህ ጎሎቻቸውን ይሄ ነው ማለት ነው። so comprised to artificial intelligence ስንመለከት artificial intelligence ምንድነው ስንል to create AI first we should know that how intelligence is composed እንዴት ነው ይሄ artificial intelligence firstly እንዴት ነው composed የተዋቀረው የምንለው ስንመለከት intelligence is an intangible የሆነ ነገር ነው። ልንጨብጠው የማንችለው ነገር ነው። it is like a part of our brain which is combinations of reasoning የብሬናችን አካል ነው። so combinations of reasoning ብለናል ቀደም reasoning ምክንያታዊነት learning problem solving ችግሮችን መፍታት perception language understandingዎች ናቸው። to achieve the factors for machine or software artificialዎች አሉ። intelligence requires the following intelligence ምን ነገሮችን ይፈልጋል የምንላቸው the following ዲሲፕሊኖችን ላይ ፓርቲሲፔት ሊያደርግ ይችላል። ላይ ማቴማቲክስ ሊሆን ይችላል፣ ባዮሎጂ፣ ሳይኮሎጂ፣ ሶሺዮሎጂ፣ ኮምፒውተር ሳይንስ፣ ኒውሮን ስቴዲ፣ ስታቲክስ እነዚህ ሙሉ ላይክ አርቲፊሻል ኢንተለጀንስ ማቴማቲክስ እነዚህ ፊሎሶፊ በጣም ብዙ ናቸው። እነዚህ ላይ ፓርቲሲፔት ያደርጋል ማለት ነው። ሶ ፈተና ላይ በብዛት የሚመጣውን እንመለከታለን። አድቫንቴጅ እና ዲስአድቫንቴጅ ኦፍ ኤአይ እንመለከታለን። ሶ እንግዲህ አድቫንቴጅ እና ዲስአድቫንቴጁ ስንመለከት some of the many advantage እና ዲስአድቫንቴጁ ምንድነው ዲስአድቫንቴጁስ ምንድነው የሚለውን ምንመለከት ይሆናል። ሶ አድቫንቴጁ ላይ ስንመጣ high accuracy with pure errors ነው። በጣም high የሆነ accuracyዎች አሉት። ግን ምንድነው ደግሞ ስንል ጥቂት የሆኑ ስህተቶች ናቸው መስራት የሚችሉት። high speed አለው high reliability አለው use for risky areaዎች እንጠቀማቸዋለን። ዲጂታል አሲስታንቶች አሉት
use as public እንጠቀማቸዋለን። some of disadvantageዎችን ስንመለከት ፖዚቲቭ ሳይዱና ኔጌቲቭ ስንመለከት ኔጌቲቭ ሳይዱን ስንመለከት ወይም ዲስአድቫንቴጁን አሉታዊ ተጽዕኖ ምንድነው? አሉታዊ ተጽዕኖ ስንመለከት ኮስቲቭ ናቸው፣ ሃይ ኮስት ናቸው። cannot think out of box ከተሰጣቸው ነገር ውጪ ማሰብ አይችሉም። ከዛ ቦክስ ውጪ no feeling and emotion የላቸው፣ ፊሊንግም ኢሞሽንም የላቸው። ምን ያደርጉልናል? እኛን increase dependence on ማሽን ነው፣ ማሽኑ ላይ ጥገኛ እንድንሆን ያደርጋል። ኦሪጂናል የሆነ ክሬቲቪቲ የላቸውም። ያ ማለት በራሳቸው ለርን ማድረግ አይችሉም። ኦሪጂናል የሆነ ክሬቲቪቲ አይደለም፣ ያ ነው ማለት ነው። ምንም ኔጌቲቭ ሳይዱ ማለት ነው። አሁን እንግዲህ ሂስትሪ ኦፍ አርቲፊሻል ኢንተለጀንስ እንመለከታለን። እንግዲህ በተለያዩ አመታት ላይ የተለያዩ አይነት አርቲፊሻል ኢንተለጀንሶች እንደነበሩ እናውቃለን። ሰው እነዛን ሂስትሪያቸውን አመጣጣቸው እንዴት እንደሆነ እንመለከታለን። መጀመሪያ ወደ ኖቱ ከመግባታችን በፊት ይሄንን በደንብ እንመለከት። እዚህ ጋር እንግዲህ የመጀመሪያው 1943 አካባቢ ላይ ነው። ኢቮሉሽንስ ኦፍ አርቲፊሻል ኢንተለጀንስ እንደ ኒውሮንስ አይነት ላይክ 1950 ላይ ተርኒንግ ማሽኖች ነበሩ። 1956 ላይ በርዝ ኦፍ ኤጅ እነዚህ የተለያዩ ዳርትማውዝ ኮንፈረንሶች ነበሩ። 1966 ላይ ፈርስት ቻትቦት ወይም ELI ዘኤ እነዚህ ነበሩ። 1972 ላይ ደግሞ የመጀመሪያው ኢንተለጀንስ ሮቦት ነበረ። ፈርስት ኢንተለጀንስ ሮቦት WABOT ነበረ። 1974 እስከ 1980 ድረስ የመጀመሪያው AI እንደነበረ። 1980 ላይ ኤክስፐርት ሲስትሪም ይባል ነበረ። እዚህ ጋር ደግሞ ስንመለከት 1987 እስከ 1993 ላይ ሰከንድ AI ነበር። የመጀመሪያው AI እንግዲህ 1974 ነው 72 ነው እንደ ማስታወስ መቻል አለባችሁ። ፈርስት AI ደግሞ መቼ ነው? 1974 እስከ 80 ድረስ ነው። 1987 እስከ 93 ላይ ሰከንድ AI ዊነር ነበረ። 1997 ላይ AI IMB ዲፕ ብሉ ፕሬስድ ኮምፒውተር to beat as a world chess champions የመጀመሪያ ኮምፒውተር ቤዝድ የሆነ ቺዝ ቻምፒዮን ነበረ። 2002 ላይ AI in home recoming እነዚህ ናቸው። 2011 ላይ ደግሞ IMMS ዋሰን ዌንስ ኪውዝ ሾው ነበረ። 2012 ላይ እንግዲህ ጉግል ነበረ። 2014 ላይ ቻት ኢንጂን ምንላቸው ቻት ኢንጂን እና ጆስተመን ዌይንስ ኤንድ ተርኒንግ ቴስትስ ምንላቸው 2015 ላይ ደግሞ አማዞን ነበረ ማለት ነው። አሁን ደግሞ ወደ ኖታችን እንግባ። እንግዲህ ሂስትሪ ኦፍ ኤአይን ስንመለከት የሂስትሪ ኤአይ አመጣጡን ስንመለከት the following are some milestones in the history of AI which define the journey from AI generation to till date development ከዚህ በኋላ እንቀጥላለን። አሁን the history of AI ስንመለከት the history of AI can be seen from different perspectives አሉት። ከተለያዩ አይነት ፐርስፔክቲቮች እንመለከታለን ማለት ነው። የመጀመሪያውን ስንመለከት እንግዲህ እዚህ ጋር የመጀመሪያው ማስትሪሽ ኦፍ AI 1943 እስከ 52 የሚለውን እንመለከታለን። ማስትሪሽ AI 1943 እስከ 52 የነበረው ነው። ዋረን ኤምሲሲ ሶሎች ኤንድ ዋልተር ፊትስ ናቸው። 1943 ላይ ፕሮፖዝ ሞዴል ኦፍ አርቲፊሻል ኒውሮኖች ናቸው። እነዚህ እንግዲህ ዶናልድ ሄብ 1949 አካባቢ ላይ ሃፕሌቲንግ ሩል ፎር ሞዲፋይንግ the connection strengths between neurons and his rule በኒውሮኖች እና በሱ ሩሎች መካከል ያለውን ኮልድ ምንድነው? ሄቫን ለርኒንግ የሚለውን ነበረ። ሌላው ደግሞ አላን ተርኒንግ 1950 ላይ ማቴማቲሻን ነው and pointed machine learning ነው ፖይንት ያደረገው። እዚህ ጋር እንግዲህ ዶናልድ አፕዴት ያደረገው ምንድነው? for modifying connection strengths between neurons and his rule called Haven learning አለ። መጀመሪያ ላይ ዋረን ማስ ኮሌጅ
and ዋልተር ፊትስ ምንድናቸው ፕሮፖዝ ያደረጉት አርቲፊሻል ኢንተለጀንስ ኒውሮን ፕሮፖዝ ያደረጉ ማለት ነው። ቢ ላይ ደግሞ ስንመለከት the birth of artificial intelligence የምንለው 1952 እስከ 56 ያለው the birth of artificial intelligence ነው። የአርቲፊሻል ኢንተለጀንስ ዘመን ነበር። አሊያን ኒውል and herbert ሲሞኒ 1955 created first artificial intelligence ነው and program named logic theorist የሚል ነበረ። ጆን ኤምሲ ካርቲ 1956 the word artificial intelligence first adopted and high level computer language such as ምንድነው fortran lisp or COBOL የሚል ነው። COBOL were innovated ተደርጓል ማለት ነው። ሌላው ደግሞ ሲ ላይ ስንመለከት the golden years of early institution 1956 እስከ 74 ድረስ ያለው ነው። ጆሴፍ ዋልትበርም 1966 created the first chatbot which is called የመጀመሪያው chatbot ነው ኤልዛ የሚል ነበር። in the year 1972 the first intelligent humanoid robot was built in Japan which was named ዋቦት 1 የሚል ነበር። ሌላው ዲ ላይ ስንመለከት the first artificial winter 1974 እስከ 80 ነበር። between the years of 1974 እና 80 was the first AI winter duration ነው። ኢ ላይ ስንመለከት the boom of AI come back with an expert system ነበረ። the second ኤፍ ላይ ደግሞ the second AI winter 1987 እስከ 93 the second AI winter duration ነው። ጂ ላይ the emergence of intelligence ኤጀንቶች ነበሩ 1993 እስከ 2011 ድረስ። in the year 1997 deep blue beats world chess champions Gray Kasparov and become the first computer to beat world chess champions in the year 2002. A entered the home in the form of Roomba vacuum cleaner ነበር። continued to in the year 2006 come into the business world champions like Facebook 2006 ላይ እነዚህ እንግዲህ like Facebook, Twitter, Netflix also started using AI በመጠቀም ነው። እሺ ላይ ዲፕ ለርኒንግ and ቢግ ዳታ አርቲፊሻል ኢንተለጀንሶችን ስንመለከት ከ2011 እስከ አሁን ድረስ ያለው ማለት ነው like IBMS, Watson, Woon, G4D 2011 to solve complex questions as well as riddles, understanding natural language and can solve tricky questions quickly. and 2012 ላይ Google has launched in Android app feature 2012 ላይ Google in the Android launch ተደርጓል። in the year 2014 ላይ chatbot engine Ghostman won a competition in the infamous Turing test ላይ in the year 2018 ላይ the project debater from IBM debated on complex topic with two master debaters and also performed extremely well ነበር። እንግዲህ እነዚህ ነበር ሌቭልስ ኦፍ አርቲፊሻል ኢንተለጀንስ ስንመለከት እዚህ ጋር መጀመሪያ ላይ ኤሎን እንመለከት 7 ሌቭልስ ኦፍ አርቲፊሻል ኢንተለጀንስ ማቹሪቲ መጀመሪያ ላይ what is happening now, what do I need to do now, what do you recommend, what should I always do, what can I expect to happen, what can I avoid, what do I need to do right now. so መጀመሪያ ላይ እንግዲህ ፕሪሰፕሽኑ ነበረው ከዛ ኖቲፊኬሽን ከዛ ሳጀሽን ከዛ አውቶሜሽን ከዛ ፕሪዲክሽን ፕሪቨንቴሽን ስቴቹዋል አዌርነሶች ነበሩ ማለት ነው። all 7 stage or levels are stage 1 rule based system ነው የመጀመሪያው stage 2 context awareness ነው and retention stage 3 domain specific ነው expertise ነው stage 4 reasoning ማሽኖች ናቸው stage 5 self aware ነው and system artificial general stage 6 artificial super intelligence ነው stage 7 ደግሞ singularity ናቸው types of artificial intelligence ስንመለከት
types of artificial there are many there are mainly two types of artificial intelligence which አሉት categorization which are based on capability በካፓቢሊቲያቸው መሰረት artificial intelligence type 1 እና type 2 type 1 narrow AI general strong AI እና type 2 ላይ ደግሞ reactive machine limited memory theory of mind self awareness ብለን ነው so based on the capabilities of weak or narrow artificial intelligence ስንመለከት narrow artificial intelligence able to perform dedicated tasks with intelligence the most common and currently available in the world of በአሁኑ ሰዓት ላይ የምንጠቀመው ማለት ነው narrow AI cannot perform beyond its field ከፊልዱ ወይም ከተሰጠው ታስክ በላይ መስራት አይችልም or limitation as it is only trained for one specific task ብቻ ነው ይሄ ሊያገለግል የሚችለው narrow AI can fail in unpredictably ways of it goes beyond its limits መሄድ አይችልም apple series a good examples of narrow apple sale good example ነው but it operates with limiting the predefined range of functionዎችን ማድረግ ይችላል ሌላው ደግሞ IBM's Watson supercomputer also come under narrow as it is used as expert system approach combined with ML and NLP. Some examples of narrow are Google Translate ሊሆን ይችላል narrow Google Translate flying cheese ሌሎች ኤግዛምፕሎች አሉት like the super computer and ML and NLP some examples of narrow AI which ምንል ማለት Google Translatorዎች አሉት playing game cheese አጫዋቾች purchase አይ ትዕዛዞችን ፐርች የምናደርግበት suggestion on e-commerce ላይ የተለያዩ ሳይቶችን ተጠቅመን self driving ካሮችን self drive የምናደርጋቸው self drive የሚደረጉት speech recognition ንግግሮችን ሪኮግናይዝ የሚያደርግ እንደሆነም ኢሜጆችን ሪኮግናይዝ የሚያደርጉት እነዚህ ምን ናቸው narrow AI ናቸው based on capability ላይ ስንመለከት general AI ምንድነው perform any intelligent tasks with efficient like human እንደ human any ታስኮችን efficiently ውጤታማ መሆን ይችላል aim to make machines that could be smarter and think like human on its own በራሱ እንደ smart think ማድረግ እንደ human currently there is no such system በአሁኑ ሰዓት ላይ ይሄ ሲስተም የለም which could come and can perform any tasks as perfect as human it may be arrive within the next 20 or but it has challenges አሉ ለቀጣይ ለ20 ዓመታት ሊመጣሉ ተብሎ ይታሰባሉ relating to hardware the energy consumption required today's power machine and needs to solve for catastrophic memories loss that affects even the most advanced deep learning algorithmoችን እንድንጠቀም ያደርጋል በአሁኑ ሰዓት ላይ ግን የለም ለቀጣይ 20 ዓመታት ላይ ይመጣሉ ተብሎ ይታሰባል under still research and it will take lots of effort and time አሁን ላይ ሪሰርች የተሰራበት ነው ብዙ ሰዓቶችና አቅሞች ያስፈልጉታል ማለት ነው based on capability strong AIዎችን ስንመለከት the machine could surpass human intelligence and can perform any tasks that better than human with cognitive properties በጣም cognitive mentally በሆነ መንገድ ነው ከሂማን ይበልጥ wisely ታስኮችን perform የሚያደርግ የሚችለው some key characteristics of it including the ability to think to reason እንዴት ማድረግ ይችላል like reason solve the puzzle የሚመስሉ ጌሞችን make judgmentዎችን ማድረግ ይችላል plan እቅዶችን ማቀድ ይችላል learn መማር and communicate on its own ከራሱ ጋር communicate ማድረግ የሚችሉ ናቸው እነዚህ እንግዲህ ሱፐር AI ተብለው ወይም still hypothetical ኮንሰፕቶች ናቸው hypothetical ናቸው በመላምት ደረጃ ናቸው አሁን ላይ የሉም based on functionality ስንመለከት በቀደሙ በካፓቢሊቲ ነው በፋንክሽናሊቲ ስንመለከት type 2 ነው reactive ማሽኖችን ስንል do not store እነዚህ reactive ማሽኖቹ ሜሞሪን ስቶር ማድረግ አይችልም or past experienceዎችን for the future ስቶር ማድረግ አይችልም only focus on the current scenarios አሁን ላይ ለነበሩ ነገሮች ላይ ብቻ ነው ትኩረት የሚያደርግ የሚችሉት react on it as pair possibly based on action ነው example እነዚህ የሚያደርግ የሚችሉት IBM's deep blue system google AlphaGo ምንላቸው limited memory ናቸው store past experience for some data for short period of time ናቸው use store data for limited time period only self-driving cars are one of the best example ናቸው these cars can store the recent speed of nearby car distance of other cars
ስፒድ ሊሚትስ ኤንድ አዘር ኢንፎርሜሽኖች አሉት ማለት ነው። ይህንን ማስተዋል መቻል አለብን። ሶ ቤዝድ ኦን ፋንክሽናሊቲ ቲዮሪ ኦፍ ማይንድ should understand human emotion. Theory of mind የሂማንን ኢሞሽን መረዳት የሚችል people's belief and able to interact socially like human እንደ ሂማን ኢንተራክት ማድረግ የሚችል it is still not developed but እስካሁን ድረስ develop አልሆነም but the researchers are making lots of efforts ሪሰርቾቹ ብዙ አይነት ኤፈርቶችን አፕላይ ያደርጉ ነው to improve for developing ለማድረግ another one is self awareness we have their own consciousness and sentiments and self aware ማድረግ የሚችሉ ጀጅ የሚያደርጉት ራሳቸውን these machines will be smarter than human mind ከሂማን ማይንድ ስማርተር ናቸው does not exist in reality still and it's hypothetical ናቸው እነዚህ አሁን እንግዲህ ወደ አስፈላጊ ነገር መጣን እንዴት ነው የሰው ልጅ ማሰብ የሚችለው የሚለው how human can think እንግዲህ intelligence or the cognitive processes are composed of three main stages ናቸው አንደኛ observe input information or data in the brain የመጀመሪያ ያየናቸው እንደ ኢንፑት እናስገባቸዋለን እንደ raw data into the brainችንን እናስገባለን ሁለተኛ ላይ ኢንተርፕሬት ይደረጋል ይብራራል ይተረጎማል evaluate and input to receive from the surrounding environment it is that ከምንድነው ከሰራውንዲንግ environmentችን ነው receive ያደረግነው አለ so መጨረሻ ላይ make decision as reaction toward why you received as input and interpreted and evaluated ለምን እንደተቀበለን ለምን ኢንተርፕሬት እና ኢቫሉዌት እንደምናደርግ ዲሳይድ እናደርጋለን ማለት ነው so mapping human thinking to AI components የሂማንን ቲንኪንግን ከኤአይ ጋር እንዴት ነው ኮምፖነንቶች ጋር ማፕ ማድረግ የምንችለው because of AI is the science of stimulating human thinking stimulate የሚያደርግ የሚያነቃቃ it is the possibility to map human thinking stages to the layer or the components of AI system ላይ ማድረግ እንችላለን first stage ላይ human acquire information from their surrounding መጀመሪያ ላይ የሰው ልጅ ከሰራውንዲንጉ ላይ ኢንፎርሜሽን አኳየር ያደርጋል through environment through human sense such as sight በሴንስ ዋሳችንን በሴንስ ሳይት በእይታ በመስማት በማሽተት በመቅመስና በመዳሰስ through human sense organoቻችን ነው an AI model is this stage is represented by sensing layer ተብሎ which is perceive information from surrounding environment ነው this information is specific to the AI application ለAI applicationዎች እነዚህ specific ናቸው for example there are sensing agents such as voice sensing agent የምንላቸው ድምጽ ሪኮግናይዝ የሚያደርግ የሚችሉት for sensing voice and visual imaging recognition for sensing image የምንላቸው these agents or sensors take the role of hearing and sighting sense in human because of AI is the science of stimulating human thinking የሰው ልጅን የማሰብ ችሎታን የማነቃቃት ስራ ነው የሚሰራው so second stage is related to interpreting and evaluating the input data የገቡን ዳታዎችን ይብራራል ይተነተናል ማለት ነው and the AI this stage is represented by interpretation layer እነዚህ interpretation layer ተብሎ ይጠራሉ this is reasoning and thinking about gathered inputs ስለ ተሰበሰቡ ነገሮች ምክንያታዊ በመሆን በማሰብና gathered ስለሆኑ ዳታዎቹ sensing acquired by sensing layer ናቸው እነዚህ እንግዲህ the third stage is related to taking action or making decision ሶስተኛው እንግዲህ taking action or making decisionዎችን ማድረግ አለብን after evaluating input ዳታዎች so this is interacting layer ይባላል interacting layer ነው perform the necessary tasks robotic movement control and speech generation are examples of functions that are implemented in the interacting layers ናቸው እሺ ሌላው እንግዲህ influence of AI የAI ተጽዕኖ ምንድነው የሚለውን እንመለከታለን ማለት ነው some influence of AI big data so influenceዎቹ ምንድናቸው big data is structured versus unstructured structured እና unstructured data ማለት ምን ማለት ነው የሚለውን እንግዲህ በ12ኛ ክፍል ላይ emerging technology የሚል የራሱን የቻለ ICT ትምህርት ላይ የራሱን የቻለ ዩኒት ነበር ይሄንንም አይታችሁታል advancement in computer processing speed and new chip architectureዎች አሉት cloud computing and APLS apples emergence of data science ምንላቸው
some of the influences are big data. Big data is refers to huge amount of data ነው። በጣም huge amount of እዚህ ጋር ይታያቸዋል። huge amount of data ቢሊየን ቴራባይት ሄፕታባይት ምን ሊሆን ይችላሉ። it requires innovative form of information processing to draw insight, automate processing and help decision making option. It can be structured that corresponding to formal pattern በፎርማል ፓተርኒንግ የሆነው as traditional data set as database and semi structured and unstructured አለ semi structured እና unstructured ሊሆን ይችላሉ። formats such as word processing, document, video, image, audio presentation, social media interaction እነዚህ ሙሉ ምንድን ናቸው? semi structured እና unstructured ናቸው። some of the influences of AI are ምንላቸው cloud computing, application programming, enterprise. Cloud computing is a general term that describes the delivery of one demand service. on demand የሆነ ሰርቪሶች አሉት። ክላውድ ኮምፒውቲንግ ላይ የተለያዩ አይነት ግባቶቻችንን ክላውድ ኮምፒውቲንጋችን ላይ ማስቀመጥ እንችላለን። ዩዥዋሊ ስሩ ኢንተርኔት ነው። በኢንተርኔት አማካኝነት ነው። ኦን ፓይ ፔር ዩዝ ነው። ፓይ ፔር ዩዝ ነው። እነዚህ የተለያዩ ለምሳሌ አሁን ምን ክላውድ ኮምፒውቲንግ ሲስተም ብለን ማድረግ የምንችለው በጂሜል አካውንታችን ኢሜል አካውንት ስንከፍት 15 ጂቢ ይሰጠናል። የተለያዩ ኢሜጆችን፣ የተለያዩ ፎቶዎችን፣ የተለያዩ ዶክመንቶችን ስቶር ማድረግ እንችላለን። 15 ጂቢ ያ ማለት ነው ክላውድ ኮምፒውቲንግ ኢንተርኔት ሲስተም ላይ ብቻ ነው ዳውንሎድ አድርገን መጠቀም እንችለው በፈለግንበት ሰዓት ላይ። the companies worldwide offer their services to customers over cloud platform በክላውድ ፕላትፎርም እንዲጠቀሙ። those services are might be data analysis ሊሆን ይችላሉ። ዳታ አናላይሲስ፣ ሶሻል ሚዲያ፣ ቪዲዮ ስቶሬጅ ቪዲዮዎቻቸውን ስቶር ማድረግ ይችላሉ። ኢኮመርስ applications of programming interference like expose capability and services application and programming interference ምንለው enable software componentዎችን to communicate with each other እነዚህ ናቸው። some of influences AI are እንግዲህ all the significant components in the AI services market deliver their services and tools on the internet through application programming interference over cloud platform. For example, IBM deliver Watson services over በምን አማካኝነት ነው? በIBM ላይ ክላውድ ላይ አማዞን ሰርቪስስ አር ዲሊቨር ኦቨር አማዞን ዌብ ሰርቪስ ላይ ነው። የተለያዩ ናቸው ለእያንዳንዱ። ማይክሮሶፍት ዌብሳይት ቱልስ አር available for over MS Azure cloud now. Google services are available in Google Cloud platform ላይ these services benefits from the cloud platform እነዚህ ሰርቪሶቹ ከክላውድ ፕላትፎርም የሚያገኙት ጠቀሜታዎች አሉት። capabilities such as availability, scalability, accessibility, rapid development and flexibility, billing option, simpler operation and managementዎች። some of the influences ምንላቸው emerging of data science. This emerged in the last few years as new profession እንደ አዲስ ሙያ combining several disciplines such as statistics, data analysis, machine learning and others. The goals of data science የዳታ ሳይንስ ጎሉ ወይም ሚናው ምንድነው? to extract knowledge or insight from data various form ከተለያዩ አይነት ዳታዎች እውቀትን ኤክስትራክት ለማድረግ ነው። after they collect the large enough volume of data, patterns emerge. then data scientists use learning algorithm on these patterns ከነዚህ ፓተርኖቹ ዳታ ሳይንቲስቶቹ ለርኒንግ አልጎሪዝሞች ላይ የተለያዩ ፓተርኖችን ይጠቀሙባቸዋል። ዳታ ሳይንስ ዩዝስ ማሽን ለርኒንጎችን ይጠቀማል and to process big ዳታዎችን ፕሮሰስ ያደርጋል። አሁን ደግሞ applications of big data applications of AI ስንመለከት become the essential for today በዛሬው ዕለት ላይ በጣም አስፈላጊ ነው time because it can solve ኮምፕሌክስ የሆኑ ፕሮብሌሞችን ሶልቭ ማድረግ ይችላል an efficient way በጣም ውጤታማ በሆነ መንገድ in multiple industries ብዙ ኢንዱስትሪዎች ውስጥ አሁን በዛሬው AI እንጠቀማሉ such as health care ላይ እንጠቀማለን፣ ኢንተርቴይንመንቶች ላይ የመዝናኛ እንትኖች ላይ፣ ፋይናንስ ላይ፣ ትምህርት ኤዱኬሽን ላይ እንጠቀማቸዋለን። it makes our daily life more comfortable and faster የዕለት ተዕለት ኑሯችንን ቅልጥፍ እንዲያደርጋል፣ ቀልጣፋ እንዲሆን፣ ፈጣን አገልግሎቶች እንድናደርግ ያደርጋል። some sectors which have the application of artificial intelligence ምንላቸው ምንድናቸው? like agriculture በእርሻው ላይ ለምሳሌ ምንድነው በጣም በቀላሉ በሮቦቶች አማካኝነት ሰብሎች ላይ የተለያዩ
የሰብል ማሽኖች ላይ ሰብሎችን ላይ ተጽዕኖ የሚያሳድሩ ነገሮችን ተባዮችን ለማጥፋት በድሮን አማካኝነት መርጨት እንችላለን። ሰው አልባ አውሮፕላኖች አማካኝነት መርጨት እንችላለን። ሰዎች ላይ አደጋ ሊያደርስ የሚችላቸውን ነገሮችን በማሽኖች አማካኝነት አግሪካልቸርን በሮቦቲክ በሆነ መንገድ እርሻ ማረስ እንችላለን። ክሮፕ ሞኒተሪንግ ማድረግ እንችላለን። ፕሬዲክቲቭ የሆኑ አናላይሲሶችን ሄልዝ ኬሮች ላይ ዲያግኖስ ማድረግ ይቻላል። ቅድም እንደነገርኩት ማግኔቲክ ቴራፒንግ ሲስተሞችን፣ ኤዱኬሽን ቻትቦቶችን፣ ጌሚንግ ላይክ ቺዞችን ቺዝ መጫወት ይቻላል። ዳታ ሴኪሪቲ፣ ሶሻል ሚዲያዎችን፣ ፋይናንስ ላይ፣ ኢኮመርስ ላይ፣ ትራቭል ትራንስፖርት ሲስተሞች ላይ፣ አውቶሞቲቭ ኢንዱስትሪዎች ላይ በጣም ብዙ ቦታዎች ላይ የምንጠቀም የምንችለው ማለት ነው። ስለዚህ ኤአይ ቱልሶችን እና ፕላትፎርሞችን ስንመለከት ኤአይ ኦር ፕላትፎርምስ አር ዲፋይንድ አስ ሳም ሶርትስ ኦፍ ሃርድዌር አርኪቴክቸሮችን ናቸው ኦር ሶፍትዌር ፍሬምወርኮች ሊሆን ይችላሉ። እነዚህ እንደ ቱልሶች እና ፕላትፎርሞችን ስንመለከት በሃርድዌር መልክ ሊሆን ይችላሉ፣ በሶፍትዌር መልክ ሊሆን ይችላሉ። በሃርድዌር መልክ ነው ስንል ሶርት ኦፍ ሃርድዌር ስንል ላይክ ለምሳሌ አሁን አንድን ሮቦት በሃርድዌር መልክ ዴቨሎፕ ካደረገን በኋላ የተለያዩ ታስኮችን ፕሪፎርም እንዲሆን ያደርጋል። አሊያም በሶፍትዌር መልክ በኢንስትራክሽን በመስጠት በስልካችን በሪሞት ኮንትሮል ትዕዛዞችን ማዘዝ እንችላለን። ኢንክሉዲንግ ፍሬምወርክ ዛት በሃርድዌር እና በሶፍትዌር መልክ ታስኮችን እንዲሰራልን ያደርጋለን። አለው the software to run it involves the use of machine to perform ታስኮችን ማሽንን በመጠቀም የተለያዩ ታስኮችን ማድረግ ነው። ታስክ ስል work that are performed by human beings. These platforms stimulate the cognitive function. The cognitive function that human minds perform ያንን ፕሪፎርም እንዲያደርግ ምንድነው ስቲሙሌት እንደ አነቃቂ ነገር ነው። ምክንያቱም there is problem solving, learning, reasoning, social intelligence as general intelligence ለማድረግ ማለት ነው። So የኤአይ ፕላትፎርም provide us toolkit to build intelligence applicationዎችን many tools are used in many ቶሎችን እንጠቀማለን። Many tools are used in AI, including versions of search and mathematical optimization, logic method based on probability and economic. AI has developed a large number of tools to በጣም ብዙ አይነት large number of toolsዎችን to solve most difficult የሆኑ ፕሮብሌሞችን ሶልቭ ለማድረግ እነዚህ ሙሉ ዲዛይን እናደርጋለን። ኮምፒውተር ሳይንስ ላይ search optimization. So logic, probabilistic የሆነ ሜትዶችን for uncertain reasoningዎች classifiers and statistical learning ሜትዶችን እነዚህ ሙሉ ኒውራል ኔትወርኮችን control theory language so ለነዚህ ሙሉ some artificial tools are used የምንጠቀማቸው ምንድናቸው? search and optimization, logic, probabilistic methods for uncertain reasoningዎች classifiers and statistical learning methods, neural network እነዚህን ኮማን ኤአይ ፕላትፎርሞች የምንላቸው እነዚህን መያዝ አለባቸው። ኮማን የምንላቸው ማይክሮሶፍት አዙር፣ ጉግል፣ አይቢኤም፣ ዋትሰን ስቱዲዮ፣ ቴንሰርፍሎው፣ ኢንፎሲስ፣ ኤንአይ፣ ዋይፕሮ፣ ሆልመስ፣ ፕሪሞኔሽን፣ ሬኒቨርድ፣ አይሳይድ፣ MindMeld, Cal, Dialogflow, Dialogflow, Lamita, Vital AI የምንላቸው እነዚህ ናቸው። እነዚህ ናቸው እንግዲህ ማለት ነው። በዛሬው ክላሳችን ስለ አርቲፊሻል ኢንተለጀንስ የነበረን ክላስ ይህን ይመስል ነበረ። አብራችሁን ስለነበረ እጅግ በጣም አድርጌ አመሰግናለሁ። በቀጣይ የተለያዩ በሌሎች ትምህርቶች ይዘንላችሁ እስክንመጣ ደህና ቆዩልን። ዩኒቱን ሙሉ እንግዲህ ነው የጨረስንላችሁ። እጅግ በጣም አድርገን እናመሰግናለን።